የማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳንና ወንድሞቹን ወለደ። ይሁዳ ከትዕማር ፋሬስንና ዛራን ወለደ። ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራም አሚናዳብን ወለደ። አሚናዳብ ነአሶንን ወለደ። ነአሶን ሰልሞንን ወለደ። ሰልሞን ቦዔዝን ከረአብ ወለደ። ቦዔዝ ከሩት ኢዮቤድን ወለደ። ኢዮቤድ እሰይን ወለደ። እሰይ ንጉሥ ዳዊትን ወለደ። ዳዊት የኦርዮ ሚስት ከነበረችው ሶሎሞንን ወለደ። ሶሎሞን ሮብዓምን ወለደ። ሮብዓም አብዩን ወለደ። አብዩም አሳፍን ወለደ። አሳፍ ኢዮሳፍጥን ወለደ። ኢዮሳፍጥ ኢዮራምን ወለደ። ኢዮራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞንም ኢዮስያስን ወለደ። ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤል አብዩድን ወለደ። አብዩድ ኤልያቄምን ወለደ። ኤልያቄም አዛርን ወለደ። አዛር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ልደት 14 ትውልድ ይሆናል። የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታይታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሰው ስለነበረና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳብ ሳለ የእግዚአብሔር መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ። የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅም ትወልዳለች። ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኀጢአታቸው ያድናቸዋልና። ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጉሙም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው።